فقال النبي صلى الله عليه وسلم بما استحللت من فرجها ተመለከታችሁ አሁን ገንዘቡ ለብልትዋ ነው ብልትዋ ደግሞ ስለነካው ለብልትዋ ተብሎ ስለሚሰጥ እንትኑ ስለዚህ ማህሯ በሙሉ ስጣት تمام وفرق بينهما لكن ነብያችን ለይዋቸው ምክንያቱም በዚና አርግዛ የመጣችና አንድ ንጹህ ሰው ሁለቱም አብረው ትዳር ለማድረግ አልፈቀዱም ነብያችን ሰለላሁ እና ለይዋቸውና ኒካሁን አፈረሱት ነብያችን ማህሩ ግን ስጣት አሉ ففي هذا الحديث وجب المهر المسمى في النكاح الفاسد نكاحه فاسد بهونم مهرو يتقبلچو ويم ገና ያልተቀበለችው ባልየው መክፈል አለባት كما أنه تضمن فساد النكاح وبطلانه إذا تزوجها فوجدها حبلى من الزنا ስለዚህ እንደዚህ እሷ ኃላፊነቱን እሷ ነው የምትሸከመው ኒካሁ እንትን ይላል ወንጀሉ እሷ በሙሉ እሷ ትሸከመዋለች የዚና ልጅ ይዛት ከርማለች ማለት ነው يجب على الزوج نصف المهر إذا طلق زوجته قبل الدخول بها لكن አንዲት ሴት አግብቶ አንድ ሰው አቅዳ አድርጓል ለምሳሌ እሷ አሜሪካ አለ እሷ አዲስ አበባ አለች ወይም እሷ አሜሪካ አለች እሷ አዲስ አበባ አለ ኒካህ ታሰረ ሳይገናኙ ኒካሁ ከጠለቃት ግማሽ መህር ይሰጣታል እና ግን እዚህ ላይ መህሩ የታወቀ ከሆነ ማለት ነው እኔ ጋላችሁ ኒካሁ ሲታሰር ምን አሉ መህርዋ 10000 ብር ነው አለ 10000 ብር በዛ በኒካሁ አቅድ ተጻፈ ሳይገናኙ ከጠለቃት 5000 ይገባታል እሺ 5000 ይገባታል 5000 ግን አይገባትም ኦኬ وكان قد فرض لها قدر الصداق يعني مهرو كتوسنه معناتنا طيب لقوله سبحانه وتعالى وإن طلقتموهن من قبل أن تمسوهن وقد فرضتم لهن فريضة فنصف ما فرضتم ስለዚህ የተወሰነ መህር ካለ ግማሽ ወሰድ ግማሽ ለሷ لكن አንዳንድ ጊዜ አላህ ይመክረናል إلا أن يعفون من እነዛ የሴትዋ ቤተሰብ አይደለም መህሩ አንፈልግም ምክንያቱም ለማግኘት የምትችለው ነገር ሰውነቷና ነፍስዋና በጅማዕ ስላልተገናኛችሁ ዝም ብለን መህሩ ለመብላት አንፈልግምና አፉ ብለናል መህሩ ካሉ